ሰላም እግዚአብሔር ከሁላችሁ ጋር ይሁን። የተከበራችሁ የበትረ ጊዮርጊስ ቤተሰቦች የእግዚአብሔር ቸርነት የቅዱስ ጊዮርጊስ አማላጅነት አይለየን። በዛሬ አባታችን ገብረ መንፈስ ቅዱስ በዓል አባታችን በሚያርፉበት ጊዜ የነበረውን ሰማያዊ ድባብ እመቤታችን ቅድስት ድንግል ማርያምና ቅዱሳን ጻድቃን ጌታችን ኢየሱስ ክርስቶስ ለአባታችን ባደረገላቸው ክብር የተደነቁበትን ሰማያዊ ምስጢር ቅዱሳን መላእክት ሚናና ለአባታችን የተሰጣቸው ቃል ኪዳን የሚያወሳውን ገድላቸውን እንመለከታለን። በተጨማሪም በቃል ኪዳናቸው አምና ምሕረት ስለተደረገላት ነፍስ የሚናገረውን ታምር የምንሰማበት ይሆናል። የአባታችን ገብረ መንፈስ ቅዱስ ረድኤት በረከት አይለየን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ጌታችንን እናትህ ድንግል ማርያምን አምጣልኝ፣ መንፈሳውያን የሆኑ የምድር ነገሥታትን አምጣልኝ አለው። እናቱ ድንግል ማርያምን ፈጥኖ አምጥቶ ከፊቱ አቆማት። ጌታችንም የእናቱ የድንግል ማርያምን ሁለቱን ጡቶቿን ይዞ የሰጠውን ቃል ኪዳኔን እንዳልዋሽ በጠባዖት በእናቴ ጡት እምልልሃለሁ አለው። እመቤታችን ድንግል ማርያምም የተወደደ ልጇን ለጌትነት ምስጋና ይገባል፣ በወዳጅ ገድል ምክንያት ምሕረትን ለሰው ልጅ አብዝተሃልና የዚህን ጻድቅ ሰው ገድሉን ትሩፋቱን ንገረኝ አለችው። ጌታችንም ከአዳም እስከ አብርሃም ከአብርሃም እስከ ዛሬ ድረስ እንደዚህ ጻድቅ ትጋትን፣ ገድልን፣ ትዕግስትን የሚያበዛ ንጽሕናን ገንዘብ የሚያደርግ እህልን የማይበላ አላገኘውም። ከሰማይ በታች እርሱን የሚመስለው የለም። እስከ ዓለም ፍጻሜ ድረስ እንዲህ አይነት ሰው አይወለድም። በአንድ ቀን 40,000 ከ4,000 እንደ መንኮራኩር ይሰግዳል። የዳዊት መዝሙርንም በቀን 40 በሌሊት 40 ጊዜ ይጸለያል። ቀኝ ጉንጩን ግራ ጉንጩን 1000 ጊዜ ይመታል። በዝቋላ ባሕር ተዘቅዝቆ እየጸለየ 100 ዘመን ኖረ። ሰውነቱ ሁሉ እንደ ጨው ሟሟ፣ አጥንቶቹም እንደ መርፌ ቀዳዳ ተበሳስተው እንደ በረዶ ነጽተው ታዩ አላት። መንፈሳውያን የሆኑ 7ቱ ነገሥታት ይህም በሰሙ ጊዜ እነዚህ ዳዊት፣ ሰሎሞን፣ ቆስጠንጢኖስ፣ አኖሬዎስ፣ ካሌብ፣ ገብረ መስቀል፣ ላሊበላ ናቸው። አባታችን ገብረ መንፈስ ቅዱስን 2 እጆቹ 2 እግሮቹ እያንዳንዱ በመስቀል ምልክት እንደሚያበራ መብራት ሆነው 10 የእጆቹ ጣቶች እንደ መብራት ሲያበሩ ከሰውነቱ ጸጉር ሁሉ ማር ወተት ሲንጠፈጠፍ አይተው አደነቁ። ዳግመኛም በረዶ የሚመስል ነጭ ንብ ካፉ እየወጣ ወደ ሰማይ ሲያርግ ዳግመኛም ወደ አፉ ሲመለስ አዩ። እኒህም ነገሥታት ይህን አይተው አደነቁ። ጌታችንም ጽንሰቱ መጋቢት 29 ልደቱም ታኅሳስ 29 መቃብሩም ኢየሩሳሌም ነው። በሦስተኛውም ቀን ነፍሱን ከሥጋው ጋር አዋህጄ አስነሣዋለሁ፣ ወደ ሰማይም አወጣዋለሁ አላቸው። እነዚህ ነገሥታት ይህን ሰምተው ፈጽመው አደነቁ። ንጉሥ ላሊበላም ጌታችንን 10 ጣቶቹ እንደ መብራት እንዴት ያበራሉ ብሎ ጠየቀው። ጌታችንም ገድልን ስላበዛ ንጽሕናን ገንዘብ ስላደረገ እንደ መብራት ያበራሉ አለው። ዳግመኛም 562 ዘመን ውሃ ሳይጠጣ እህል ሳይበላ ሰውነቱን በገድል በትሩፋት ስላኖረ ነው አለው። ስለዚህም ከሰውነቱ ወተት ይንጠፈጠፋል። በቀንና በሌሊት 40 ጊዜ ስለሚጸልይ ነጭ ንብ ካፉ ይወጣል። በብርሃን ቤቶች ማርን ይሰራል። መታሰቢያውን ዝክሩን የሚያደርጉ ሰዎች ሁሉ በመንግሥተ ሰማያት በልተው ይደሰቱ ዘንድ ነው አለው። ንጉሥ ላሊበላም ጌታችንም ምን ያህል ጸጋ ሰጠኸው? ለቀደሙትም እንዲህ ያለ ሀብትን፣ ክብርን፣ የዕጣን ምሕረትን አልሰጣቸው። ለሐዋርያትም ጽኑ ተጋዳይ ለሆነው ጊዮርጊስም ለመጥምቁ ዮሐንስም እንዲህ ያለ ስጦታ አልሰጣቸው። ለእኔም እወድሃለሁ ስትለኝ እንዲህ ያለ ስጦታ አልሰጠኸኝም። ጌታችንም እንዲህ ሲል ተናገረው። እንዲህ አትበል፣ አንተስ በሥልጣን ኖርክ፣ በሥልጣንህም ዘመን 10 አብያተ ክርስቲያናትን አነጽክ። እርሱ ግን በማይቆጠር በጾም በጸሎት በትጋት በስግደት በገድል የብርሃን ቤቶችን ሠራ። ከአዳም ልጆች እርሱን የሚመስል ጻድቅ የለም። ከሰው ወገን ብቻ አይደለም ከመላእክት ሁሉ ይበልጣል እንጂ እንደ እናቴ እንደ ማርያምም እወደዋለሁ አለው። ያን ጊዜ አባታችን ገብረ መንፈስ ቅዱስ ነፍስ ከሥጋው ተለየች።
ጌታችንም ያችን ንጽሕት ነፍስ ይዞ ባፉ ሳማት። ከዚህ በኋላ እመቤታችን ድንግል ማርያምም ሳመቻት። ያን ጊዜ አባታችን ነፍስ በንጽሕና በቅድስና መዓዛ ተሞላች። ያን ጊዜ ጌታችን ኢየሱስ ክርስቶስ አባታችንን መታሰቢያን ዝክርን እንደ ነቢያት፣ እንደ ሐዋርያት፣ እንደ ሰማዕታት፣ እንደ ጻድቃን መታሰቢያ ያደረገ ምርልሃለሁ፣ በረከትንም እሰጠዋለሁ፣ ሰላሜም ከእርሱ ጋር ይኖራል፣ በቀሌንም እተዋለሁ፣ ልቤም ይደሰትበታል አለው። ያን ጊዜም ጌታችን ኢየሱስ ክርስቶስ ሰባቱ ሊቃነ መላእክትን አባ አባ ክቡር ነህ፣ በምድርም የሚመስልህ የለም እያሉ ተሸክመው 3 ጊዜ ያዞሩት ዘንድ አዘዛቸው። ያን ጊዜ ንጉሥ ላሊበላ ከእግሩ ላይ ወድቆ ሳመው። ጌታችንም አባታችንን ከእንግዲህ ወዲህ በአማላጅነትህ በቃል ኪዳንህ ለሚያምኑ ሁሉ ቤዛ ሆንካቸው፣ ወዳጄ ሆይ ደስ ይበልህ አለው። ከሰማይ ከምድር የሚሰፋ አገርን ሰጥቻለሁና መታሰቢያን ዝክርን የሚያደርጉ ሁሉ ከአንተ ጋር ይደሰታሉ፣ የሰጠውም አገር ይወርሳሉ አለው። አባታችን ገብረ መንፈስ ቅዱስም አቤቱ ጌታዬ፣ ከአንተ በቀር ሌላ ባዕድ የማያመልኩትን አማኞች መንፈሳውያን የሆኑት የኢትዮጵያ ነገሥታት ማርልኝ፣ በጥቃቅኑ ኃጢአት አትፍረድባቸው፣ መንግሥታቸውን ለሌሎች ለባዕዳን አትስጥባቸው አለው። ጌታችንም አባታችን ገብረ መንፈስ ቅዱስን ንጽሕናን ቅድስናን ከፍ ከፍ የሚያደርጉ የገድልህን መጽሐፍ የሚያጽፉ መታሰቢያን ዝክርህን የሚያደርጉ የኢትዮጵያን ነገሥታት የፀሐይ ብርሃን በሰማይ መካከል ከፍ እንዲል እንደዚሁም በሚያስፈራ በአባቴ ፊት ነፍሳቸውን ከፍ ከፍ አደርጋታለሁ። ዳግመኛም ዓለምን ለማሳለፍ በጌትነቴ በምመጣበት ጊዜ በባሕሪ አባቴ በአብ በባሕሪ ሕይወቴ በመንፈስ ቅዱስን ፊት በመላእክት ፊት ሞገስን ባለሟልነትን አለብሳቸዋለሁ። ደም ግባታቸውንም ከፀሐይ 7 እጅ አበራለሁ። መንግሥታቸውንም ለሌላ አልሰጥም። ዘራቸውን እስከ ዓለም ፍጻሜ ድረስ አነግሣለሁ። እነርሱም እስከ ዓለም ፍጻሜ ድረስ አይተውህም አለው። በጸሎትህ በቃል ኪዳንህ የሚያምኑ ዝክርህን መታሰቢያን የሚያደርጉ መኳንንትን ከደጋግ ቅዱሳን ጋር ነፍሳቸውን በቀኝ አቆማለሁ። ተድላ ደስታ በሚደረግበት በሺው ዘመን በክብር አስቀምጣቸዋለሁ። ዝክርህን መታሰቢያን በየወሩ የሚያደርጉትን ሰዎች የሰማይ እሳት አላሳያቸውም፣ ፈጽሞም አይነካቸውም። እሳቱ ይቅርና ወላፈኑ ጭሱ አይደርስባቸውም። እኔም በሚመጣው ዓለም ከእነርሱ ጋር ማኅበር አደርጋለሁ፣ ከማኅበረ በኩር ጋርም ርስትን እሰጣቸዋለሁ አለው። ዳግመኛም ጌታችን ኢየሱስ ክርስቶስ አባታችን ገብረ መንፈስ ቅዱስን እናቴ ድንግል ማርያም በመስቀል ተሰቅዬ ባየችን ጊዜ እንዳለቀሰች እንደዚሁ አንተም በመውደድ ልቤ ይቃጠላል አለው። ዳግመኛም ጌታችን ሰባቱ ሊቃነ መላእክትን መታሰቢያውን ዝክሩን ያደርጉ ዘንድ በአራቱ ማዕዘን ገድሉን ለሰው ሁሉ ንገሩ አላቸው። በዛም ካሉ ቅዱሳን አንዱ አባ ፍሬ ቅዱስ ይህም በሰማ ጊዜ ፈጽሞ አዘነ፣ በምድርም ወድቆ ተንከባለለ። ዳግመኛም ድንጋይ ከተራራ እንደሚንከባለል ሰው ድንጋይ ወርውሮ የሚያሳርፍበትን ያህል ከሐዘን ከፍርሃት ከድንጋጤ ብዛት የተነሳ ተወርውሮ ሄደ። ዳግመኛም እግዚአብሔር ስለ አባታችን ገብረ መንፈስ ቅዱስ ክብር የሚያደርገውን ሁሉ ያስተውሉ ዘንድ ባዩት በሰሙትም ነገር ምስክር የሆኑ ዘንድ በአራቱ ማዕዘን ገድሉንም ያስተምሩ ዘንድ መታሰቢያውን ዝክሩን ያደርጉ ዘንድ እነዚህን ቅዱሳንን አጸናቸው። ከገዳማውያንና ከሰጉራኑ ለምስክርነት የቆሙ 7 ሰዎች እነዚህ ናቸው። ጌታችን ኢየሱስ ክርስቶስ በደብረ ታቦር ከነቢያት 2 ከሐዋርያት 3ቱ ለምስክርነት እንደጠራ አባታችን በገብረ መንፈስ ቅዱስ ዕረፍትም እንደዚሁ እንደ ሙሴና ኤልያስ ሰጉራኑን እንደ ሐዋርያትም ገዳማውያንን ለምስክርነት ጠራ። በዛችም ሌሊት ድንቅ ታምራትን አዩ። ሰማያት ሲከፈቱ መላእክትም በየወገናቸው መብራት ይዘው ሲወርዱ አዩ። 7ቱ ሊቃነ መላእክትም ከሰራዊቶቻቸው ጋር እየተጨናነቁ እየተገፋፉ ክንፍ ለክንፍ እየተጋጩ ሲወርዱ አዩ። ቦታው ጠቧቸዋልና ቁጥራቸውም እንደ ክረምት ዝናብ ነጠብጣብ ነውና ሁለመናቸው እሳት ነበር፣ ልብሳቸውም እሳት ነበር፣ ግርማቸውም ያስፈራ ነበር። ክንፋቸውም እንደ ንስር ነበር፣ እንደ ወርቅ ሐመልማልም የተሳለ ነበር። እሳቱን እንደ ልብስ ይለብሱት ነበር፣ ከልብሳቸውም እንደ መብረቅ እሳት ይወጣ ነበር። በዚህ ሁኔታ መላእክት የአባታችን የገብረ መንፈስ ቅዱስ ሥጋ ወዳለበት ወረዱ። ያቺ ገዳም በሚነድ እሳት ሁለመናዋ ተንቦገቦገ። ብርሃኗ ከቀትር ፀሐይ ብርሃን ይልቅ ደምቆ ነበር።
እነዛም ቅዱሳን ስለ አባ ገብረ መንፈስ ቅዱስ ክብር መብራት ከሰማይ ይውረድ የሚል ቃል ሰሙ። ዳግመኛም በክብር በምስጋና አባ ገብረ መንፈስ ቅዱስን ትቀበሉ ዘንድ 7ቱ ሊቃነ መላእክት ውረዱ የሚል ቃልን ሰሙ። ዳግመኛም አርባብ መላእክት አባ ገብረ መንፈስ ቅዱስን ተቀበላችሁ ለዘላለሙ ሐዘን ወደ ሌለባቸው የብርሃን ቤቶች ታስገቡ ዘንድ ውረዱ የሚልን ቃልን ሰሙ። ዳግመኛም የአባ ገብረ መንፈስ ቅዱስን ሥጋ ተሸክማችሁ ወደ ኢየሩሳሌም ውሰዱት የሚልን ቃልን ሰሙ። መቃብሩም በመሠዊያው በስተቀኝ ይሁን፣ ቁመቱም በሰው ክንድ 4 ክንድ ይሁን፣ ወርዱም በሰው ክንድ 2 ክንድ ይሁን የሚልን ቃልን ሰሙ። እነዛ 60 ቅዱሳን እየሰሙ ይህ ትእዛዝ ከእግዚአብሔር ወጣ፣ ባዩት በሰሙት ነገር ምስክር የሆኑ ዘንድ ጌታችን ኢየሱስ ክርስቶስ ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብንና ዮሐንስን ብቻቸውን ወደ ረጅም ተራራ ይዞ ወጥቶ መልኩ በፊታቸው ተለወጠ፣ ልብሱም እንደ በረዶ ነጭ ሆነ። ይህን ሲናገሩ ብሩህ ደመና መጥቶ ጋረዳቸው። ከደመናውም እኔ የመረጥኩት የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ቃል መጣ። እንዲህ የሚል የአብን ቃል ድምፅ ሰሙ እንጂ ያዩት የለም። በዚህም ባዩት በሰሙን ነገር ሁሉ ምስክር እንደሆኑት እንደዚሁም እነዚሁ 7ቱ ቅዱሳን ጌታችን ኢየሱስ ክርስቶስ ስለ አባታችን ገብረ መንፈስ ቅዱስ ክብር መላእክቱን ሲያዝዛቸው ከሰማይ ቃል ሰሙ። ስለዚህ ቃል ምን ትላላችሁ? በዕረፍቱ ጊዜ ከመላእክት ጋር ወደ ወዳጁ ወደ አባታችን ገብረ መንፈስ ቅዱስ የወረደ እግዚአብሔር ቃል ነው እንጂ በጻድቁ አባታችን ገብረ መንፈስ ቅዱስ ዕረፍት የጌታ ብርሃን በታየ ጊዜ ምድር በድንጋጤ ተዋጠች። ፀሐይ ጨለመ፣ ጨረቃም ደም ሆነ። ፀሐይስ በዛ ሰዓት የለም፣ ከሌሊቱ 6 ሰዓት ነበርና። ጌታችን ኢየሱስ ክርስቶስ በዕለተ ዓርብ በተሰቀለ ጊዜ ፀሐይ እንደጨለመ ጨረቃም ደም እንደሆነ ጨረቃ ከዋክብት ብርሃናቸውን አጡ። ፀሐይ በሰማይ ያለ በዕለተ ዓርብ ጨለማ እንደሆነ በአባታችን በገብረ መንፈስ ቅዱስ ዕረፍት ጊዜ ጨረቃ እያለ ጨለማ ሆነ። በዚህም በዓለሙ ሁሉ የዕረፍቱ ታላቅነት ታወቀ። ይህን ሁሉ ጻድቃን ብቻ ያዩት አይደለም፣ እንቅልፍ ጥሏቸው ከተኙ ሰዎች በቀር በዛን ጊዜ በዛ አካባቢ የነበሩ ሰዎች ሁሉ አዩት እንጂ። በዛች ሌሊት ጨረቃም ደም ሆና አዩአት። ከፀሐይ ከጨረቃ ይልቅ የሚያበራ ወደ ምድረ ከብድ የወረደው የእግዚአብሔርን ብርሃን ግን ይህን ያዩ ዘንድ ከሚገባቸው የዚህን ዓለም ኃላፊ ምኞት ከታናሽነታቸው ጀምሮ ከናቁ ሰዎች በቀር ያየው የለም። አቡ ቀለምሲስ ዮሐንስ የብርሃን ልጆች ትሆኑ ዘንድ በብርሃን ጌታ እመኑ እንዳለ የብርሃን ልጆችም የተባሉ በዚህ ዓለም ኃጢአት ያልሰሩ ንጹሐን ናቸው፣ ለዘላለሙም ብርሃን አይለያቸውም። ከዚህ በኋላ እነዚህ ቅዱሳን ቅዱስ ሚካኤል 12 አክሊላትን በእጁ ይዞ በአባታችን ገብረ መንፈስ ቅዱስ ሥጋ ቀኝ ቆሞ አዩት። ሌሎቹም መላእክት እንደ ውሃ ፏፏቴ ያለማቋረጥ ልዩ ልዩ በሆነ ምስጋና ንጽሕት በሆነች ነፍሱ ፊት ሲያመሰግኑ አዩ። ይህ ሁሉ ሥርዓት ከተፈጸመ በኋላ አርባብ መላእክት ሥጋውን ተሸከሙ ብለው አሰምተው ተናገሩ። ቅዱሳኑም በዓይናቸው እያዩ በሰማይ እንደ እሳት እየተነበለበሉ እግዚአብሔር ወዳዘዛቸው ይቀብሩት ዘንድ ወሰዱት። ትጓን መላእክትም አሳረጉት፣ ያደረሱበትን ግን አላወቁም። መቃብሩ በኢየሩሳሌም ይሁን የሚል ቃልን ሰሙ እንጂ ነቢዩ ዳዊትም ኢየሩሳሌምስ እንደ ከተማ የታነጸች ናት እንዳለ በሰማይና በምድር መካከል የአባታችን የገብረ መንፈስ ቅዱስን ሥጋ ተሸክመው መላእክትም ባዩአቸው ጊዜ ከስውራን 30 ከገዳማውያን 30 ሆነው ከእነርሱ በመለየቱ ያለቅሱ ዘንድ መጡ። ከኢትዮጵያ ብቻ የመጡ አይደለም፣ ከግብፅ ከገዳመ አስቄጥስ በሰረገላ መጡ እንጂ አባታችን ገብረ መንፈስ ቅዱስ የባሕታውያን አለቃ ነውና ከሰማይ በታች በምግባር በትሩፋት በሃይማኖት እርሱን የሚመስለው የለም። እነዛ የመላእክት ሰራዊት እግዚአብሔር ያዘዛቸውን ሁሉ ፈጽመው በክብር በብዙ ምስጋና በእልልታ በነጋሪት ድምፅ ወደ ብርሃን ቤቶች ነፍሱን አስገቧት። ጌታችን ኢየሱስ ክርስቶስ በ40 ቀን ወደ ሰማይ ሲያርግ እንደሆነ በአርያምም ታላቅ ደስታ ሆነ። መላእክቱም ዘወትር ለዘላለሙ ለአምላካችን ምስጋና ይገባል፣ ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ሃሌሉያ እያሉ በአንድነት አመሰገኑ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ይቅርታውና ቸርነቱ
የአባታችን የገብረ መንፈስ ቅዱስ በረከቱና ረድኤቱ በእኛ በልጆቹና በመላው ሕዝበ ክርስቲያን እንዲሁም በአገራችን በኢትዮጵያ ለዘላለሙ ጸንቶ ይኑር፣ አሜን። ተአምሪሁ ለአቡነ ገብረ መንፈስ ቅዱስ ጸሎቱ ወበረከቱ ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። አባታችን ገብረ መንፈስ ቅዱስ ያደረገው ተአምሪ ነው። ጸሎቱና በረከቱ ለዘላለሙ ከኛ ጋር ጸንቶ ይኑር አሜን። ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል ብዙ ሥራ የሚያደርግ አንድ ኃጢአተኛ መነኩሴ ነበር። ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታችን ገብረ መንፈስ ቅዱስ የገድሉ መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዛም ለሰው ልጆች የምሕረት ቃል ኪዳን እንደተሰጠው የሚናገር የቃል ኪዳኑ መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጸናለሁ ብሎ አሰበ። የአባታችን የገድሉ መጽሐፍ ስሞ ከዛ ወጥቶ ወደ አገሩ ሄደ። ሲሄድ በመንገድ ሽፍቶች አግኝተው መላልሰው ደበደቡት፣ ልብሱንም ገፈፉት፣ በደምም ተነክሮ ወደ ቤቱ ገባ። በዛሽ ሌሊት በእግዚአብሔር ፈቃድ ሞተ። የጨለማ መላእክትም መጥተው ያችን ነፍስ ወሰዷት፣ በእግዚአብሔር በዙፋኑ ዙሪያ ደረሷት። እግዚአብሔርም ይችን ነፍስ ወደ ሲኦል ውሰዷት አለ። ከሥራዋ ክፋት የተነሳ በዚህ ልትቀመጥ አይገባትም፣ ጽኑ ሥቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያን ጊዜ የጨለማ መላእክት ያችን ነፍስ ይዘዋት ሄዱ። አባታችን ገብረ መንፈስ ቅዱስም ይህን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃልህ ለምን ይታበላል አለ። ሰማይና ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኝን ቃል ኪዳን አትርሳው። ጌታችንም መልሶ ወዳጄ ገብረ መንፈስ ቅዱስ ምን ዋሸሁ አለው። አባታችንም ክፉዎች አጋንንት ወደ ሲኦል የወሰዷት ያ ሰው በጸሎቴ በአማላጅነቴ ያመነ ሰው ነው፣ መታሰቢያውን አደርጋለሁ ብሏል። ሞቱም በበዓሌ ቀን ነው አለው። ጌታችንም የዛን ሰው ኃጢአቱ ስለበዛ ዝም አለ። አባታችንም በጌታ ዙፋን ፊት ወድቆ አቤቱ ጌታ ሆይ ይህንን ሰው ማረው፣ ምሕረቱን ካልፈቀድክ ግን እኔንም ከዛ ሰው ጋር ጨምረኝ አለው። አብ ሆይ በባሕሪ ልጅ በወልድ በባሕሪ ሕይወትህ በመንፈስ ቅዱስ እማጸናሃለሁ። ወልድ ሆይ በባሕሪ አባትህ በአብ በባሕሪ ሕይወትህ በመንፈስ ቅዱስ እማጸናሃለሁ። መንፈስ ቅዱስ ሆይ በአብ በወልድ እማጸናሃለሁ አለ። ያን ጊዜ እግዚአብሔር ቅዱስ ሚካኤልን አዘዘው፣ ወደ ሲኦል ሳይጥሏት ፈጥነህ አምጣት አለው። የመላእክት አለቃ ቅዱስ ሚካኤልም ሄዶ ከእሳት ባሕር ዳርቻ አገኛት፣ መልሶ እግዚአብሔር ፊት አቀረባት። እግዚአብሔርም ያችን ነፍስ ለወዳጄ ለገብረ መንፈስ ቅዱስ ምን አደረግሽለት አላት። ያችም ነፍስ የገድሉን መጽሐፍ በሰማው ጊዜ ደስ አለኝ፣ በልቤም ተስካሩን መታሰቢያን አደርጋለሁ ብዬ አሰብኩ። በፍቅሩ ልቤ ነደደ፣ ገድሉን ስሜ ተማጸንኩት። ከዛም ወጥቼ ሲሄድ በዛች ቀን ሽፍቶች አግኝተው ደብድበው ገደሉኝ። ይኸው ወደ አንተ መጣሁ አለችው። እግዚአብሔርም ያችን ነፍስ እርሱን በመውደድ ልብሽ ከተቃጠለ በቃል ኪዳኑም ካመንሽ እኔም ኃጢአትሽን ይቅር ብዬሻለሁ፣ በደልሽንም አጥፍቼልሻለሁ አላት። ይህንን ብሎ የምእመናን አንድነት ወዳለበት ውሰዷት አላቸው። ፈጥነው ወሰዷት። አባታችንም ተደሰተ፣ ፊቱም በራ። የአባታችን የገብረ መንፈስ ቅዱስ ጸሎቱና በረከቱ በእኛ በልጆቹና በሕዝበ ክርስቲያን ላይ ለዘላለሙ ጸንቶ ይኑር፣ አሜን።